ይህን ታላቅ ጉባኤ ለመሳተፍ ከያላችሁበት የቤተ ክርስቲያን ሰልፍ የመጣችሁ የተሰበሰባችሁ አባቶች፣ ሊቃውንት፣ መምህራን እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ከተነበተው አጀንዳ አንዱን ወይም ሁለቱን እጠቅሳለሁ። ሲተላለፍ የሰነበተው በሚዲያ ዓለምን አስደንግጧል። ዓለምን እንዲሸበር ከሽበር ላይ ሽበር እንዲጨመር አድርጓል። ማርያም ሙሳዊት አትባልም የሚለው አነጋገር ዓለም እየተነጋገረበት ነው። ለምን? ህገወጥ ስብከት መስመር የሌለው በቤተ ክርስቲያን በመላ ኢትዮጵያ ተነግሮ የማይታወቅ ጊዜን ተመልክተው በጊዜ ለመጠቀም የአጋጣሚ ስብከት እንጂ ወሳሰ ልብ ይባላል። ተሰውሮ ሲወድ ጊዜ ያገኘን መስሏቸው ጥፋታቸውን ለመግለጥ አድባራት፣ ገዳማት፣ ህዝብ፣ ሊቃውንት በከፍተኛ ደረጃ ነው የሚነጋገርበት። ስለዚህ በተመለከተ ትግል አስታውሳለሁ። ትእዛዙን ለማክበር ነው። የሰብሰብ ስርዓተ ዘአንበሩ አበዊከ አዳምጡ። እኔ ለሞን አይደለም፣ መጽሐፍ ቅዱስ ነው። የሰብሰብ ስርዓተ ዘአንበሩ አበዊከ አባቶች ነቢያት፣ አባቶች ሐዋርያት፣ አባቶች ሊቃውንት በየዘመናቸው የተነሳባቸውን ችግር ለማስወገድ ስርዓት አታፍርስ። ስርዓተ ምድር አለ፣ ስርዓተ ሰማይ አለ፣ ስርዓተ ሃይማኖት አለ፣ ስርዓተ ምስጢር አለ። ለከንቱ አይደለም፣ ለውዳሴ ከንቱ አይደለም፣ ስለ እውነት ብቻ። ስርዓት ከተቃወሰ ምስጢር ይባክናል። ከሃይማኖት ውጭ የሆኑ ሰዎች ይደሰታሉ። በሀገር ጥፋት፣ በትምህርት መለወጥ ጸጥታ ይደፍርሳል። የሚያስኗችን ለምንድን ነው? ማንን ልናገለግል? አጀንዳውን ስሰማው እያለሁ ግሩም የሆኑ ቃላት አሉ፣ አወዛጋቢም አሉ። የአነጋገር ስህተት መስለው የሚታዩ በሊቃውንት ደረጃ ተሰምተዋል። ሳይረዱ ማስረዳት፣ ሳይማሩ ማስተማር ውድቀት ነው። ጭብጨባ የለም። ጭብጨባ ማደናገሪያ ነው። ጀባችሁን ያርቁ።